ማግኒዥየም ሳልፌትን እንዴት እናዘጋጅ? ማግኒዥየም ሳልፌት የምናዘጋጀው አንደኛ ሎዲንግ ዶዝ ነው። ሎዲንግ ዶዝ አለ። ሎዲንግ ዶዝ ስንት ግራም ነው? 14 ግራም ነው። 14 ግራም ማግኒዥየም ሳልፌት ነው የምናዘጋጀው። 14 ግራም ማግኒዥየም ሳልፌት ማለት አንድ አምፑል ላይ ደግሞ አንድ ሊትር ማግኒዥየም ሳልፌት የምትይዘው 5 ግራም ነው። 5 ግራም ውስጥ 10 የሚል አለው። ሁለት የዚህ ሁለት ማለት ደግሞ 10 ማግኒዥየም ሳልፌት ሲሆን በዚህ ውስጥ ደግሞ 20 የሚል አለው ማለት ነው። የመጀመሪያው ላይ ማግኒዥየም ሳልፌት ሎዲንግ ዶዝ ስናዘጋጅ እንዴት ነው የምናዘጋጀው? 4 ግራም ማግኒዥየም ሳልፌትን ወስድና ከዛ 12 ኤምኤል ኖርማል ሳላይን እንወስዳለን ማለት ነው። ስንት ለመሙላት? 20 ኤምኤል ለመሙላት ማለት ነው። ዚስ 4 ግራም ማግኒዥየም ሳልፌት በውስጡ ስንት ኤምኤል አለው? 8 ኤምኤል አለው ማለት ነው። 8 ኤምኤል አለው ፕላስ 12 ኤምኤል ኖርማል ሳላይን ስንት ነው? 20 ኤምኤል እናዘጋጃለን ማለት ነው። ማግኒዥየም ሳልፌት እናዘጋጃለን።